ታዲያስ እንዴት ናችሁ? በዚህ ቪዲዮ ፒኤምፒ ሰርቲፊኬሽን ጉዞዬን ከሬጅስትሬሽን እስከ ሴሌብሬሽን ድረስ አጋራችኋለሁ። አይ ሆፕ በጣም ትጠቀሙበታላችሁ። በተለይ በአጭር ሳምንታት ሰርቲፋይድ መሆን የምትፈልጉ ምን ማድረግ እንዳለባችሁ ጋይድ የሚያደርጋችሁ ነገር ስለሆነ ማጋራችሁ፣ ተከታተሉ። ቪዲዮ አራት ፓርት ይኖረዋል። በመጀመሪያው ፓርት ከየት እንደጀመርኩኝ አሳያችኋለሁ። ሁለተኛው ፓርት ላይ ደግሞ የስተዲ ፕላኔን አሳያችኋለሁ። ሶስተኛው ላይ እንዴት አፕላይ እንዳደረግኩኝ ስኬጁል እንዳደረግኩ ኤግዛሚን እና ሌሎች የኤግዛም ስትራቴጂዎችን እንዴት እንደተጠቀምኩ እናያለን። በመጨረሻም ሰርቲፊኬሽኑን እንዴት እንዳገኘው ከዚያ እንዴት ሴሌብሬት እንዳረግኩት ወጭ ደግሞ እንዴት መቀነስ እንደምችሉ አንዳንድ ቲፖች እሰጣችኋለሁኝ። እንቀጥል። ኦኬ፣ በዚህ መጀመሪያ ፓርት የምናየው እንዴት እንደጀመርኩ ነው። የመጀመሪያው ስራችን መሆን ያለበት pmi.org ላይ ሄደን ሬጅስተር ማድረግ። ይህ የፒኤምአይ ዌብሳይት ነው። ስለዚህ የመጀመሪያ ስራችን የሚሆነው ሬጅስተር ማድረግ ነው። እዚህ ጋር ሬጅስተር የሚል ሊንክ አለ። ያው ስማችሁን፣ ኢሜይል አጋር ምናምን መርጣችሁ ሬጅስተር እናደርጋለን። ከሬጅስትሬሽን በመቀጠል ያደረግኩት ምንድን ነው? ሜምበርሺፕ ነው። የፒኤምአይ ሜምበር ሆኛለሁኝ። ፒኤምአይ ሜምበር ለመሆን ያው $129 ያስፈልጋል። ነገር ግን እኔ ባነሰ ዋጋ ሬጅስተር አድርጌያለሁ። ሜምበርሺፑን ሰብስክራይብ አድርጌያለሁ። ለምን ደግሞ እንዳደረግኩኝ መጨረሻ ላይ እንዴት ኮስታችሁን ሚኒማይዝ እንደምታደርጉ ሳሳይ እናየዋለን። ስለዚህ የመጀመሪያ ስራዎቻችሁ መሆን ያለባቸው ሬጅስተር ማድረግ እና pmi.org ላይ ሬጅስተር ማድረግ እና ሜምበር መሆን። ኦኬ፣ ወደ ሁለተኛው ፓርት ስንመጣ እዚህ ጋር ስተዲ ምን እንዳነበብኩኝ ምን እንዳጠናው እንዴት ለፈተና እንደተዘጋጀው ነው የምናየው። እና እንደምታዩት እዚህ ጋር 1 2 3 ወደ 4 ሪሶርሶች የፒኤምአይ ሜምበር በመሆኔ ነው እነዚህን ሪሶርሶች ያገኘሁት። ፒኤም ቡክ ጋይድ 7 ኤዲሽኑን ዳውንሎድ ማድረግ ችያለሁኝ። ፕሮሰስ ግሩፕስ እንደዚሁ ዳውንሎድ አድርጌያለሁኝ። ኮንተንት አውትላይን የኤግዛም የፈተናችሁን ኮንተንት አውትላይን ዳውንሎድ እናደርጋለን። ከዚያ አጃይል ፕራክቲስ ጋይዱ ዳውንሎድ። እነዚህን ፒኤምአይ ሜምበር ኮንኩ በኋላ ዳውንሎድ ያደረኳቸው ናቸው እና እነዚህን መጽሐፍት የሆነ ጊዜ ወስዳችሁ በጣም በፍጥነት ሰርቲፋይድ ልሁን ካላላችሁ በቀር ጊዜ ወስዳችሁ ብታነቡት በጣም ጠቃሚ ነው። እነዚህን ካነበባችሁ በኋላ ወደ ኤግዛሙ ብትመጡ ጥሩ ነው የሚሆነው። ከ25 ለምሳሌ ይሄ 7th ኤዲሽን መጽሐፍ ነው የፕሮጀክት ማኔጅመንት። ስለዚህ ይህንን አባል ኮንኩ በኋላ ሜምበር ኮንኩ በኋላ ዳውንሎድ ያደረኩት ነው። እንደምታዩት እዚህ ጋር የፒኤምአይ ሜምበር ቤኔፊት ላይሰንስ አለኝ። በዚህ ቁጥር ከዚያ ስሜ የተጻፈበት አበበ አዳነ ቢል መጽሐፍ ዳውንሎድ አድርጌ ያው ለማንበብ ችያለሁ። ወደ 369 ፔጅ ነው። ሌላም እንደዚሁ የኤግዛም ኮንተንት አውትላይኑን ዳውንሎድ አድርጌያለሁ። ከዚያ በቀጣይ ፕሮሰስ ግሩፕ ነው። ፕሮሰስ ግሩፕስ ይሄ በጣም ጠቃሚ መጽሐፍ ነው። እንደምታዩት እዚህም ላይ ያው ሜምበር ስለሆንኩኝ ነው ዳውንሎድ ማድረግ የቻልኩት። ስለዚህ ሜምበር መሆን በጣም ጠቀሜታ አለው። ልክ ሜምበር ስትሆኑ ደግሞ የፒኤምአይ ብቻ ሳይሆን ኢትዮጵያ ቻፕተር የሚባል አለ። የእነሱም አባል ትሆናላችሁ። ስለዚህ የተለያየ ሪሶርስ ከእነሱ ማግኘት ትችላላችሁ። ኦኬ፣ ስለዚህ ሜምበር በመሆኔ ምክንያት እነዚህን ዳውንሎድ አድርጌ አንብቤያለሁ። እናንተንም ሪኮመንድ የማደርገው እነዚህን 4 መጽሐፍት ዳውንሎድ አድርጋችሁ ማንበብ ይጠበቅባችኋል።
ይህን ካረኩኝ በኋላ ዩደሚ ነው የተጠቀምኩት። ስለዚህ ዩደሚ ላይ ሄደን ምን እንደምንፈልግ አሳያችኋለሁ። ዩደሚ ያው የተለያየ ኮርሶች የምትገዙበት ነው። ስለዚህ እኔ ዩደሚ ሬጂስተር ካረኩኝ በኋላ ሎጊን አድርገን እናየው። ስለዚህ እናንተም ዩደሚ ሬጂስተር ታደርጋላችሁ። ከዚያ ዩደሚ ላይ ኮርስ ትፈልጋላችሁ። ለምሳሌ ፒኤምፒ ኤግዛም ፕሪፓሬሽን ብትሉ እነዚህ በጣም የታወቁ የኤግዛም ኮርስ አዘጋጆች ናቸው። ስለዚህ እዚህ ጋር መታችሁ ለምሳሌ እዚህ ስታዩት ሬቲንጉን በደንብ ማየት አለባችሁ። እዚህ ጋር 4.7 ሬቲንግ ነው ያለው። 35 ፒዲዩ የ35 አውር ቪዲዮ ነው። ስለዚህ ይህንን የግዴታ አንድ ሪኳየርመንት ነው፣ አፕሊኬሽን ላይ ሪኳየርመንት ስለሆነ የግዴታ 35 ሰዓት ትሬኒንግ ማግኘት አለባችሁ። ስለዚህ እኔ የመረጥኩት ዩደሚ ላይ ያለ ኮርስ ነው። ነገር ግን ኢትዮጵያ ውስጥም እንደዚህ አይነት የፕሮጀክት ማኔጅመንት የፒኤምፒ ኮርስ የሚሰጡ ተቋማት አሉ ወይ እነሱ ጋር ጆይን አድርጋችሁ 35 ሰዓት መማር የመጀመሪያ ሪኳየርመንት ነው። ያ ደግሞ ካልተመቻችሁ ኦንላይን የምትማሩ ከሆነ እኔ ያደረግኩት እዚህ ጋር መጣሁኝ። ይሄን አሁን በ9 ምናምን ዶላር ገዛው። ከዛ 35 ሰዓቴን እዚህ ጋር ለሪኳየርመንት የሚሆነው እንትን አልኩ። ደግሞ እንደገና በጣም ጠቃሚ የሆነ ጋይድላይን ነው እንትን ያላቸው፣ በደንብ ሰብጀክቱን የሚያውቁ ሰዎች ናቸው። ስለዚህ የኔን እንየው። የኔ ኮርስ የነበረው ለርኒንግ እዚህ ጋር እንደምታዩት ይህን 35 ሰዓት ኮርስ ነው የገዛሁት። አንዴ ልመለስና ላሳያችሁ። 100% የግዴታ ኮምፕሌት መሆን አለበት። ስለዚህ ይህንን የብዙ ሰዓት ቪዲዮ ነው፣ ከ35 ሰዓት በላይ በ200 300 የሚሆን ቪዲዮ ነው ያለው። ስለዚህ ከኢንትሮዳክሽኑ ጀምራችሁ ምንም ነገር መተው የለባችሁም። እያንዳንዷን ነገር እያዳመጣችሁ ሙሉን መጨረስ አለባችሁ። እዚህ ጋር ሞክ ኤግዛም አለው ወደ 400 ጥያቄ። ስለዚህ ሞክ ኤግዛሙን መውሰድ አለባችሁ። መጨረሻ ላይ ሰርቲፊኬት ይሰጣችኋል። የጨረሳችሁ መሆኑን የሚያሳይ ሰርቲፊኬት ይሰጣችኋል። ያ ሰርቲፊኬት ለአፕሊኬሽን ሪኳየርመንታችሁ ስለሚሆን የግድ ያስፈልጋችኋል። ስለዚህ እኔ በ9 ዶላር ይህንን ኮርስ ገዝቼ ነው 35 ሰዓት ሪኳየርመንቱን ያሟላሁት። ለምሳሌ ይሄንን ሰርቲፊኬቱን ብናየው ያው እንደምታዩት ይሄንን ሰርቲፊኬት 35 ሰዓት ትሬኒንጉን የወሰድኩበትን ሰርቲፊኬት ይሰጠኛል። ከዩደሚ የወሰድኩት ኮርስ ማለት ነው። ይሄ ለእናንተ አፕሊኬሽኑን ስትሞሉ ሪኳየርመንት ስለሆነ ይህንን ሜንሽን አድርጋችሁ ሰሚ ስታደርጉ ያው አፕሊኬሽናችሁ ተቀባይነት ይኖረዋል። ስለዚህ ምንድነው ማለት የምፈልገው ዩደሚን ተጠቅሜያለሁኝ እና ዩደሚን እያንዳንዱን ቪዲዮ በጣም ጠቃሚ ነው። ለምሳሌ የተወሰነ ከፍተን እኔ ያው ማስታወቂያም እየሰራሁለት ነው። እዚህ ጋር ብታዩት Okay, let's go through some of the main benefits of why you want to use Agile on your next project. So the first thing up is customer involvement. Remember how Agile works. It's really about building small. ኦኬ ዩደሚ ያው ስማርት ነው። ቪዲዮውን ያላያችሁት ያው የኮፒራይት ኢሹ ስላለው ነው። ኔው እናንተም ዩደሚን ተጠቅማችሁ ኮርሱን 35 ሰዓት የሚለውን ሪኳየርመንት እንድታሟሉ። በተረፈ ግን እዚያ ጋር 4.7 ሬት ያላቸው ቪዲዮዎች በ10 ዶላር፣ በ13 ዶላር፣ በ9 ዶላር እንደዚህ ገዝታችሁ ፉሊ እስከ መጨረሻው ተከታትላችሁ ሰርቲፊኬት እስከምታገኙ ድረስ መጨረስ አለባችሁ። ስለዚህ እኔ የተጠቀምኩት ልክ ጥናት ሳደርግ መጀመሪያው እንደነገርኳችሁ ፔማይ ሜምበር ሆኛለሁ። እነዚህ መጽሐፍ ዳውንሎድ አድርጌያለሁ።
ከዚያ በኋላ ዩደሚ ላይ ያለ ኮርስ ወስጃለሁ። ይሄ ዩደሚው ግዴታ አይደለም። ኢቨን ፒኤምአይ ላይ ስተዲ ሆል የሚባል አለ። ስተዲ ሆል ወይ ሰብስክራይብ ታደርጉና እዚያ ላይ ሙሉ ኮርሱን መማር ትችላላችሁ። የኔ ምርጫ ግን የነበረው ዩደሚው ነው። ኦኬ፣ ሶስተኛው ፓርት ላይ እንዴት አፕሊኬሽን እንዳዘጋጀውን ኤግዛም እንዴት ስኬጁል እንዳረኩ የምናይበት ነው። ስለዚህ የመጀመሪያው ምንድነው ቻት ጂፒቲ እና ኤክሴል ተጠቅም ያለው። ምክንያቱም ከ3 እስከ 5 ዓመት የስራ ልምዳችሁ በደንብ ሊስት ተደርጎ መዘጋጀት አለበት። ስለዚህ ኤክሴል ላይ በደንብ ከዚህ እስከዚህ ዓመት እዚህ ቦታ እነዚህ ስራዎችን ሰርቻለሁኝ ፕሮጀክት ማኔጅ አድርጌያለሁ የሚል ማለት ነው። የፕሮጀክት ማኔጅመንት ኤክስፔሪንሳችሁ ስለሆነ የሚፈለገው እሱን ሊስት ማድረግ አለባችሁ። ስለዚህ እሱን ሊስት ስታደርጉ የፒኤምአይ ተርሞችን መጠቀም አለባችሁ። ለምሳሌ ፕሮሰስ ግሩፖቹን ላይክ የሆነ ፕሮጀክት ኢምፕሊመንት ሲደረግ ኤግዚኪዩሽን ላይ ነበርኩኝ ከዚህ እስከዚህ ምናምን ሰርቻለሁ፣ ይሄን ነገር አድርጌያለሁ። የፕሮጀክት ክሎዚንግ ላይ ይሄንን ሰርቻለሁኝ። ፕሮጀክት ሞኒተሪንግ ኤንድ ኮንትሮሊንግ ላይ እንደዚሁ ይሄንን ሰርቻለሁ የሚል ነገር ታስገባላችሁ ማለት ነው። ስለዚህ ያንን በደንብ አዘጋጅታችሁ ከ3 እስከ 5 ዓመት ስለሆነ ኤክስፔሪንሳችሁ የሚፈልገው እሱ ሊስት አድርጋችሁ ቻት ጂፒቲ ደግሞ በደንብ ሪፋይን አድርጎ እንዲጽፍላችሁ ትሰጡታላችሁ፣ ያዘጋጅላችኋል። ነገር ግን ቻት ጂፒቲ በጣም ብዙ ነገር ሊጨማምር ይችላል። ስለዚህ ልክ ከእሱ ከወሰዳችሁ በኋላ ያልሰራችሁትን ነገር የጨመረው ካለ ቶሎ ኤዲት አድርጋችሁ ማስወጣት አለባችሁ። የሰራችሁትን ብቻ በፒኤምአይ ተርም እንዲጽፍላችሁ ብጠይቁት ጥሩ ነው የሚሆነው። ጥሩ አድርጎ ይጽፍላችኋል። እሱን ተጠቅም ያለው ለማለት ነው። ሌላው ለኤግዛሜ እንግዲህ በጣም የተጠቀምኩት ፒኤምአይ ስተዲ ሆል ነው። ስለዚህ ይህን የምነግራችሁ መጀመሪያ ሜምበር ስለሆንኩኝ የፒኤምአይ ሜምበር እና የኢትዮጵያ ቻፕተር ሜምበር ስለሆንኩኝ ወደ መጨረሻ ሳምንታት አካባቢ አንድ ኢሜይል ደረሰኝ ከአፍሪካ የፒኤምአይ ቻፕተር ነው የደረሰኝ። ከዚያ የሆነ ኮድ ምናምን ተላከልኝ። ስለዚህ የፒኤምአይ ስተዲ ሆሉን ጆይን አረኩኝ። ወደ $39 ምናምን ያስፈልግ ነበር። ነገር ግን በነፃ ለአፍሪካ የሚሆን አፍሪካ ለማበረታታት አፍሪካን ኢኔብል ለማድረግ ምናምን ፕሮጀክት የአፍሪካ ቻፕተር ስለሚሰራ ፒኤምአይ ጋር ያንን ፕሮሞ ኮድ አግኝቼ የፕሮሞሽን ኮድ ተጠቅሜ በነፃ ፒኤምአይ ስተዲ ሆሉን ተጠቅሜ ያለው። እስቲ ፒኤምአይ ስተዲ ሆሉን እኔው አንድ ላይ ፒኤምአይ ስተዲ ሆሉ መጠቀም በጣም ግድ ይላል። እኔ ያውም ባለቀ ሰዓት ጆይን ስላደረግኩኝ በጣም ቆጭቶኛል። እዚህ ጋር እንግዲህ የኔን ውጤት ምናምን ካያችሁ ያው ብዙ ሚስጥር አይደለም። አንዳንዴ ጥሩ አምጥቻለሁኝ፣ አንዳንዴ ደግሞ ያው ሰዓት አልበቃ ምናምን ሲደክመኝ ምናምን በጣም ፎከስ አላረግ ስቀር ያልሰራኋቸው አሉ። ስለዚህ እዚህ ጋር እንደምታዩት ፒኤምአይ ስተዲ ሆል ላይ ፕራክቲስ ኩዌስችኖች አሉ። ብዙ ጥያቄዎች ናቸው። እነዚህን ሁሉንም ለመስራት ሞክሬያለሁኝ። በአቬሬጅ ስንት ነው? ወደ 74.1% ምናምን ኮምፕሊት አድርጌያለሁ። ፍላሽ ካርዶች አሉ። ስለዚህ ፍላሽ ካርዶች አሁን ብዙ ተርሞች ምናምን ለማጥናት ያገለግላችኋል። ጌም ሴንተር አለው፣ ለርኒንግ ፕላን አለው። በዋናነት ግን እኔ የተጠቀምኩት ፕራክቲስ ኤግዛሙን ፕራክቲስ ኤግዛሙን ወደ 67% በአቬሬጅ አግኝቻለሁ። ነገር ግን እዚህ ጋር እንደምታዩት 175 ጥያቄ የያዙ 5 ሞክ ኤግዛሞች አሉ። እነዚህን ሰርቻለሁ። ቢያንስ 4 ሰዓት የሚወስዱ ኤግዛሞች ናቸው። እነዚህን ኤግዛሞች ጨርሻለሁ። በአቬሬጅ 70 ምናምን አካባቢ ስለሆነ ያገኘሁት ዋናውን ኤግዛም ስፈተን የተሻለ ፐርፎርም እንደማድረግ አውቃለሁ ማለት ነው። ስለዚህ ይህን የፒኤምአይ ስተዲ ሆል ሙሉ በሙሉ መጠቀማችሁ ስለሚጠቅም አደራ እላለሁኝ። ፕሊስ ተጠቀሙት። ሌላው ሞክ ኤግዛሞች ነው። የፒኤምአይ ስተዲ ሆልን ብቻ ሳይሆን ዩደሚም ላይ እንዳያችሁት
የገዛሁት ኮርስ ላይ ያሉ የሞክ ኤግዛሞችን 200 ጥያቄዎችን ለ4 ሰዓት የሚወስዱ እነሱን ወስጃለሁ። ስለዚህ ቢያንስ ወደ 6-7 ሞክ ኤግዛሞች በተከታታይ ወስጃለሁኝ። በጣም ረዥም ሰዓት ቁጭ ያልኩኝ። ስለዚህ እናንተም በዚህ መልኩ ፕራክቲስ እንድታደርጉ አድቫይዝ አደርጋለሁኝ። ኦኬ፣ ወደ መጨረሻው ፓርት ደርሰናል። ስለዚህ አንዳንድ ቲፖችን ነው የምነግራችሁ። የመጀመሪያው እንዴት ኮስት ሚኒማይዝ ማድረግ እንደምችሉ ነው የምናየው። ስለዚህ ሬዲት የሚባል ዌብሳይት አለ። ይህ የሬዲት ዌብሳይት ነው። ስለዚህ እዚህ ጋር አይታችሁ ከሆነ RPMP የሚል ግሩፕ አለ። እዚያ ግሩፕ ላይ ጆይን ካረኩ በኋላ እዚህ ጋር ዲስካውንት ኮዶችን ሴርች ማድረግ ትችላላችሁ። ስለዚህ እዚህ ጋር እንደምታዩት PMP ኩፖን ኮድ የሚል አለ። ስለዚህ ይህም ከፍተው ብዙ ሰው ይጠይቃል። እዚህ ጋር ማይ አፕሊኬሽን ወዝ አክሴፕተድ ቱዴይ ምናምን እንደዚህ ከዚያ እንደዚያ ኤግዛም ልፈተነው የሆነ ኮድ ያለው ምናምን ይላል። ከዚያ የሆነ ሰሟን ይመጣና እዚህ ጋር የሆነ ኮድ አለ ምናምን እዚህ ጋር ኮዶቹን ያስቀምጣል። እነዚህን ኮዶች የወሰዳችሁ ቴስት ታደርጋላችሁ። ልክ ቼክ አውት ስታደርጉት ልትከፍሉ ስትሉ ለኤግዛማችሁ ቼክ አውት ስትሉ የፕሮሞ ኮድ የሚጠይቅ ቦታ ላይ እነዚህን ኮዶች ወስዳችሁ ፔስት ስታደርጉ ከሰራ የሆነ ዲስካውንት ታገኛላችሁ። ስለዚህ ሬዲት አንዱ ነው። ለዚህ ብቻ ሳይሆን እንደዚሁ አንዳንድ የኤግዛም ሰፖርቶችን የተለያዩ ሪሶርሶችን እዚህ ዌብሳይት ላይ ማግኘት ስለምችሉ ተጠቀሙበት ሬዲትን። ስለዚህ እኔ ኮስቴን በጣም ሚኒማይዝ አድርጌያለሁ። ብዙ ፕሮሞሽን ኮድ እዚህ ዌብሳይት ላይ ነው ያገኘሁትና እናንተም እንድትጠቀሙበትና ወጪ እንድትቀንሱ እፈልጋለሁኝ። ተጠቀሙበት። ስለዚህ ሌላው ሬዲት ነው። ስለዚህ ምን ያክል እስቲ ኮስቴን ቀንሻለሁ የሚለውን እናየው። እዚህ ጋር እንደምታዩት ቀጥታውን ለፒኤምፒ ኤግዛም ብላችሁ ፒኤምፒ ሰርቲፊኬሽን ኤግዛም ብላችሁ ፒኤምአይ ላይ ብትገቡ $575 ነው። ሜምበርሺፕ ብቻ ደግሞ ካላችሁ $129 ነው። ስተዲ ሆሉ $34 ነው። ስለዚህ ቶታል ወደ $738 ያስፈልግ ነበር። ነገር ግን እንደነገርኳችሁ የመጀመሪያ ስራችሁ ፒኤምአይ ላይ ሬጅስተር አድርጋችሁ ሜምበር መሆን ነው። ልክ ሜምበር ሲሆን የከፈልኩት $90 ነው። 129 ነበረ። ይህን $90 የከፈልኩት ፕሮሞሽን ኮድ ከሬዲት ዌብሳይት ስላገኘዋል። ስለዚህ እናንተም ሬዲት ላይ ትሄዱና የሜምበርሺፕ ከመክፈላችሁ በፊት የሆነች ዲስካውንት ለማግኘት ካላገኛችሁም ያው በ129 ሜምበር ትሆናላችሁ ማለት ነው። ሌላው ልክ ሜምበር ከሆናችሁ የኤግዛም ኮስቱ ከ575 ይቀንሳል ወደ 284። አሁን ፒኤምአይ ላይ ገብተን ብናየው ፒኤምአይ ላይ ቀጥታ መጥቼ ሰርቲፊኬሽን ፕሮጀክት ማኔጅመንት ፕሮፌሽናል ፒኤምፒ ብዬ ቼክ ባረግ እዚህ ጋር እንደምታዩት ፉል ፕራይሱ 575 ነው። ሜምበር ግን ስትሆኑ 284 ይሆናል። ስለዚህ 129 እና 284 ደመራችሁ የሆነ ዲስካውንት ራሱ እዚህ ጋር ታገኛላችሁ ማለት ነው። ስለዚህ መጀመሪያ ሜምበር መሆኑ አድቫንቴጅ ነው። ስለዚህ ሜምበር ሆኑ። ሜምበር ከሆናችሁ ኤግዛም ፕራይሱ ወደ 284 ይወርዳል ለማለት ነው። ስለዚህ እኔ ልክ ስፈተን አንደኛ ልክ እዚህ ሜምበር ሲሆን የፒኤምአይ ብቻ አይደለም የኢትዮጵያ ቻፕተርም ሜምበር ሆኛለሁኝ። ስለዚህ አንዳንድ ስልጠናዎች ሲኖሩ ምናምን ይጠሩኛል። ሌላውንም የሜምበር መሆን ጥቅም በኋላ እናያለን። ኤግዛሙን 284 አጠቃላይ የከፈልኩት 374 ነው። ስለዚህ ሬዲትን በመጠቀም የተለያየ ፕሮሞሽን ኮድ በመጠቀም ቢያንስ ወደ $364 እንትን ብያለሁ አድኛለሁ ማለት ነው። ስለዚህ እናንተም ሬዲትን ተጠቀሙ፣ ሜምበር ሁኑ። ከ700 ምናምን ወደ 364 ዝቅ አድርጋችሁ ሰርቲፊኬሽኑን ታገኛላችሁ። እዚህ ላይ ሌላው ማለት እንፈለገው ይሄ ሰርቲፊኬሽን በጣም ክሬዲብል ነው፣ በጣም ተቀባይነት ያለው ነው በዓለም ላይ። ስለዚህ አሁን ካላችሁ ነገር የሆነ
በእውቀት በጣም የምታድጉበት ነው። ብዙ ነገር ኢንተርናሽናል ስታንዳርዱን የሆነ ግሎባል ፕራክቲሱን የምታውቁበት ነው። በተረፈ ደግሞ ተቀጥራችሁ የምትሰሩ ምናምን ከሆነ ወይ ስራ የምትፈልጉ ከሆነ ስራ የማግኘት እድላችሁን በጣም የሚጨምር ነው በብዙ ፐርሰንት። እንደገና ደግሞ በእናንተ ተመሳሳይ ካለ ሰው ጋር እናንተ ሰርቲፊኬት በመያዛችሁ የተሻለ ተከፋይ ትሆናላችሁ በ30% የሚበልጥ። ስለዚህ በጊዜ ሰርቲፋይድ ለመሆን ማንበብ አለባችሁ ብዬ አስባለሁኝ። ሌላ የምትፈልጉት ሰፖርት ካለ ለማገዝ ፈቃደኛ ነኝ። ሌሎች ወይ የሚጠቀሙበት ከሆነ ለሌሎችም አጋሯቸው። ከዚያ ምን አደረግኩኝ? ሰርቲፊኬቱን ካገኘው በኋላ ምን አደረግኩኝ? በዋናነት ሊንክድን ላይ ሄጄ ሴሌብሬት ነው ያደረግኩት። ስለዚህ ሊንክድን ላይ ምን እንዳደረግኩኝ እኔ ያው ሊንክድን ላይ ብዙ የስራ ባልደረቦቻችሁን ብዙ በእናንተ ሙያ የሚሰሩ ሰዎችን የምታገኙበት ነው። የተለያየ ፕሮፌሽን ያላቸው ሰዎች የሚገኙበት ነው። ስለዚህ ሊንክድን መጠቀም ጥሩ ነው ብዬ አስባለሁኝ። በጣም ጥሩ ነው። ስለዚህ ሊንክድንን ጆይን አድርጉ። ከዚያ እኔንም ካገኛችሁኝ ፎሎ ምናምን አድርጉኝ። የኔ ፖስት የነበረው ይሄ ነው። ስለዚህ ሊንክድን ላይ ሴሌብሬት አድርጌያለሁ። እንደገና ሌሎች ደግሞ እንዲነሳሱ የሆነ ለማነቃቃት ምናምን ሞክሬያለሁ። እንደምታዩት በጣም ብዙ ኢምፕሬሽን ነበረው ከ12,000 ምናምን በላይ። ስለዚህ አይሆፕ ሁላችሁም በቅርብ አንብባችሁ ጆይን አድርጋችሁ የዚህ ሰርቲፊኬት ባለቤት ሆናላችሁ። አንድ ስቴፕ ወደፊት እንደምትሄዱ እርግጠኛ ነኝ። ማንኛውም ነገር በእኔ በኩል ምረዳችሁ ካለ ዌልካም። በተለይ ኢትዮጵያን ኢንጂነሮች ወደዚህ ወደ ማኔጅመንቱ የምትመጡ ከሆነ ቴክኒካል ኤክስፐርት ሳይሆን ወደ ማኔጅመንቱ የምትመጡ ከሆነ ይህን ሰርቲፊኬሽን የሆነ አቴምፕት ብታደርጉ በጣም ትጠቀማላችሁ ብዬ አስባለሁኝ። አደራ። እሺ፣ ይሄ ሊንክድን ላይ ሴሌብሬት ያደረጉበት ነው። ብዙ ጓደኞቼ ምናምን ኮንግራ ብለውኛል። በዚህ አጋጣሚ አመሰግናቸዋለሁኝ። በመጨረሻ ይሄ ሰርቲፊኬት ለ3 ዓመት ነው የሚያገለግለው። ስለዚህ 3 ዓመት ከሞላው በኋላ ኤክስፓየርድ ያደርጋል። ስለዚህ ሪኒው ማድረግ አለባችሁ። እንዴት ነው ሪኒው የምታደርጉት? 3 ዓመት ከቆየ በኋላ ሰርቲፊኬቱ ኤክስፓየር ስለሚያደርግ በ3 ዓመት ሪኒው ማድረግ አለባችሁ እና በፒኤምአይ 60 ፒዲዩ ይፈልጋል ከእናንተ። ፒዲዩ ማለት ፕሮፌሽናል ዴቨሎፕመንት ዩኒት ነው። ስለዚህ ያ ማለት በትሬኒንግ ሊሆን ይችላል፣ በሴሚናር ሊሆን ይችላል። የተለያዩ ትሬኒንጎችን አቴንድ በማድረግ ሚቲንጎችን አቴንድ በማድረግ ኮንፈረንሶችን አቴንድ በማድረግ ያንን ፒዲዩ ማግኘት ትችላላችሁ። እና እስቲ ወደ ፒኤምአይ ሄደን እንየው። አሁን እንደምታዩት 60 ፒዲዩ ነው ከኔ አሁን ኤክስፔክት የሚደረገው። እኔ አሁን በቅርቡ ስለሆነ ሰርቲፊኬት ነው ያገኘሁት። ገና ብዙ ጊዜ አለኝ። ስለዚህ ይህን 60 ፒዲዩ ለማሳካት ስለዚህ ይህን 60 ፒዲዩ እርን ማድረግ አለባችሁ። ይህን እርን ለማድረግ የተለያየ ትሬኒንጎች ትሳተፋላችሁ። የተለያየ ሴሚናር ምናምን እየተሳተፋችሁ 60 ፒዲዩ 3 ዓመቱ ሲያልቅ መሙላት ከቻላችሁ ሪኒው ያደርግላችሁና አዲስ ሰርቲፊኬት እንደገና ለቀጣይ 3 ዓመት ይሰጣችኋል ማለት ነው። ስለዚህ ፒዲዮአችሁን ሪፖርት የምታደርጉበት ፕላትፎርም አለው። ይሄ ነው በአጠቃላይ ይህን ይመስላል። አይሆፕ ትጠቀሙበታላችሁ ብዬ አስባለሁኝ። የመጀመሪያ ቪዲዮ ስለሆነ ትንሽ ተቆራርጧል። እንግዲህ እናስተካክለዋለን። በተረፈ ግን የተለያየ ጥያቄ ካላችሁ ከኔ የምትፈልጉት ሰፖርት ካለ ዩአር ዌልካም። በጣም በደስታ ሰፖርት አደርጋችኋለሁ። ሊንኮች እልክላችኋለሁ። ከዚህ ቪዲዮ ጋርም እነዚህ ያስቀመጥኳቸው ሊንኮች በሙሉ አሉ። ዲስክሪፕሽኑ ላይ ሊንኮቹን አስቀምጫለሁኝ። ስለዚህ ጆይን አድርጉ። ዛሬ ጀምሩ፣ ለነገ አታሳድሩ። እኔ በጣም ብዙ ጊዜ
ፖስት ፖን ሳደርገው ነበር ይህን ሰርቲፊኬሽን። አሁን መጨረሻ ላይ ግን ያው አቺቭ አድርጌያለሁ፣ አንብቤበታለሁኝ። ከፈተናው የበለጠ በጣም ይህ ግሎባል ማይንድ ሴቱ ምናምን ምንድን ነው የሚለውን ነገር እንዳቅ፣ ምንድን ነው ፕራክቲሱ የሚለውን እንዳቅ ስላደረገኝ በጣም ኢንጆይ አድርጌዋለሁኝ። ዲሲፕሊን ይጠይቃል፣ ብዙ ሰዓት መቀመጥ፣ ብዙ ሰዓት ማንበብ ይጠይቃል። በጣም ብዙ ትግል ነው የሚጠይቀው እና ያንንም ኢንጆይ አድርጌዋለሁኝ ሞር በጣም ዲሲፕሊን በመሆን። ስለዚህ እናንተ ደግሞ ከእኔ የተሻለ በጣም በጊዜ ላይክ በጣም ወጣት ሆናችሁ ምናምን እንድትጠቀሙበት አድቫይዝ አደርጋለሁ፣ ጋይድ አደርጋችኋለሁ። በጣም አመሰግናለሁ። ሌሎችን ይጠቅማል ብላችሁ ካሰባችሁ አጋሩት። እንደገና ደግሞ ሰብስክራይብ ብታደርጉ ደስ ይለኛል። ቴንኪው በጣም Thank you.